እዚህ አካባቢ ላይ ቦልድ የመጣው የግብጽ ፍላጎት ነው። የመሳሪያዎች አቅርቦት አለ፣ ተተኳሾች አቅርቦት አለ፣ እነዚህ ልብስ ምናምን ነገሮች እና በተወሰነ መንገድ ፋይናንስም አለ። እነዚህ ፋይናንስ እና እነዚህ አቅርቦቶች በህወሓት አቅም የሚቻል አይደለም። ሻዕቢያም ደግሞ የራሱን ችግር እንኳን መፍታት ያልቻለ ቀጠናው ላይ ያተራመሰ የሚኖር በግጭት የሚጠቀም እንጂ ኢኮኖሚካሊም ጠንካራ የሚባል ለኛ መርዳት አይደለም ለራሱ የማይሆን በጣም የደከመ ስርዓት እንደሆነ ይታወቃል። እና ከጀርባ ከነዚህ ጀርባ ያለው ኃይል ማን ነው የሚለውን ፋይንዲንግ ስንሰራ ግን ግብጽን ነው ሁልጊዜም እናስባለን። ከዚህ የናይል ወንዝ እስካለ ድረስ መቼም ቢሆን በናይል ወንዝ ብቸኛ ተጠቃሚ ነኝ በሚል የሚንቀሳቀሱ ሀገሮች እኛ እንደ ትሬት መቁጠራቸው በተለይም ከዚህ ከአባይ ግድብ ጋር ተያይዞ ፍላጎታቸውን ለማሳካት አልሳካ ሲል በሌላ በኩል በዚህ በእኛ በኩል በራሱ በኢትዮጵያውያን ተወላጆች በኩል ለማስፈጸም ቦልድ ሊመጡ ማለት ነውና